ሰላም ውድ ቤተሰቦቻችን፣ የመጀመሪያ ብሎጌ ዛሬ እጅግ ማከብረውን ኦልድ ፍሬንድ እሸቱ መለሰን ባለቤቱ ወልዳ 4 ወር ሆኗታል። እስከዛሬ ድረስ አልጠይቃት። እሱን ለማካካስ ቆንጆ ስጦታ ይዤ ለመሄድ ወደ እሸቱ ጋር እየሄድን ነው። ኤማዬ ደግሞ ይኸው በክብር በሬን እየከፈተች በጉጉት እንድንሄድ እሸቱን እንድናገኝ እየጠበቀችው ነው። ባይዘዌ ለመጀመሪያ ጊዜ የምሰራው ብሎግ ነው። እዩት እንዴት እንደሚያምርብን። ሙሉ ፋሚሊን ይዤ እንደ ትናንትና እሸቱን የሚመጥን ባለቤቱን የሚመጥን ቆንጆ አበባ ግሪንላንድን አዝዤው ነበረ። ግሪንላንድ ኦቪድ የሚገኝበት ከኤርፖርት ወደ ጎሮ የሚወስደው መንገድ ላይ የሚገኘው ግሪንላንድ እጅግ በጣም ታዛዦች፣ ቆንጆ ዲሊቨሪ ያላቸው፣ እጅግ የሚመጣጥኑኝን አበባ የሚያቀርቡልኝ ካምፓኒዎች ናቸው። ግሪንላንድ ደርሰናል። አሁን እዩት እንግዲህ ግሪንላንድ ባለቤት ከደጅ ድረስ ነው እየተቀበለን ያለ ነው። እንግዲህ አሁን ግሪንላንድ ደርሰን እሸቱን የሚመጥነውን አበባ ይዘናል። በተጨማሪ ሌላም ስጦታዎችን ይዤ እሄዳለሁ። እንደገና ይሄንን የመሰለ አበባ የሰጠን ግሪንላንድ አበባዎቹን የሚያዘጋጅበት ክፍል ይሄ ሲሆን ግሪንላንድ የሚገኘው የኤርፖርቱ መንገድ ወደ ጎሮ የሚወስደው አዲሱ አስፓልት ላይ ይገኛል። በጣም ታዛዦች፣ የተለያዩ ዲዛይን ያላቸው ጥበበኞች ናቸው። እውነት አበባ ተፈጥሮ ቢሆንም እነሱ የሚያዘገጃጁበት መንገድ ይለየዋል ብዬ አስባለሁ። በጣም ታዛዦች ናቸው። አመሰግናለሁ ግሪንላንዶች። ይኸው ዋይፏን ልጄን ይዤ አበባይን ጫን አድርጌ ጉዞ ወደ እሸቱ ጋር አደረግን። በተጨማሪ ይዤለት የመጣሁት ስዕል ነበረ። የእመቤቴን ስዕል ነበር ይዤለት የመጣሁት። በጣም ደስ ብሎት እየተሳለማት ነበር። ይዘነው የመጣነውን አበባ ደግሞ ለእኔ ሳይሆን ለእመቤቴ ነው የሚገባው ብሎ ስጦታውን ለእመቤቴ ሰጥቷል። እሺ የእመቤቴን ስዕል በክብር እንዴት እንደሚያስቀምጠው እየነገረኝ ነበረ። ከማን እንደተሰጠው ጽፎ ቀኑን ሰዓቱን ሳይቀር ነው ጽፎ የሚያስቀምጠው። ሜሊም ባለቤቱ በአበባውም በስዕሉም በጣም ደስተኛ ነበረች። ብሎጌን ከመጨረሴ በፊት ግን ይሄንን የመሰለ ስጦታ እንዴት እንደማስቀምጠው የት እንደማስቀምጠው ማየት አለብህ እያለኝ ነበርና ለማየት እኔም በጣም ጓጉቼ ነበረ። የልጄንም ስም የማርያምንም አስቀምጦት ነበረ። አሁን ግን እኔ ራሴ ጓጉቼበት የነበረውን የት ነው በምንድን ነው የሚያስቀምጠው ብዬ ነበር። የራሴን ጸሎት ቤት እንድፈትሽ ያደረገኝን ጸሎት ቤቱን አሳየኝ። እውነት በጣም ነው የቀናሁት በእሸቱ ጸሎት ቤት። በጣም ነው የሚያምረው። ቀን በቀን ይታጠናል። ሽታው በጣም ነው ደስ የሚለው። ከፍ አድርጎ የተሰጠውን ስጦታ የእመቤቴን ስዕል ለማስቀመጥ ሌሎቹን እያነሳ ነበረ። በጣም ደስተኛ ነው በተሰጠው ስጦታ። አይ ቲንክ እርግጠኛ ነኝ ከልቡ ነው የሚነግረኝ። የማይወደውን ነገር ይነግረኛል ብዬ አላስብም። እና ከፍ አድርጎ እንደዚህ ከፍታ ላይ አስቀምጧታል። እሺ ስጦታዬን ወደህ ከፍታ ላይ ስላረካት እኔም በጣም ደስ ብሎኛል። አንተም ከፍታ ላይ የበለጠ ድረስ። የተሰጠውንም አበባ እንዳልኳችሁ ለእኔ ሳይሆን ለእመቤቴ ነው የሚገባው እያለ የዚህን አይነት አበባ ግን ግሪንላንድ እንደዚህ እንዳስደስተው ስላደረጋችሁኝ አመሰግናለሁ። ግሪንላንድ አበባ የሰጠኝን ይሄን የመሰለ አበባ እሺ ለእመቤቴ ለራሷ አበርክቶታል። እዛው ጸሎት ቤቱ እንዲቀመጥለት ነው የፈለገው። በቆንጆ ሁኔታ ልናስቀምጥ ሹር ጉዳልን። ይህ ቦታ ደግሞ ለአበባው አልተመቸውም። የሚያረግበት አሳጥቶታል።
በጣም ስለወደደው እኔ በረከቴን ለመውሰድ ስዕል አድኖዎቹን እየተሳለምኩ ነበረ። እሺ አልጠገባቸውም። የት እንደሚያደርገው የቱ ጋር ማስቀመጥ እንደፈለገም አላወቅኩም። ባይ ዘ ዌይ እሺ ይሄንን ጸሎት ቤት እንዳሳየኝ ዞር ዞር እያልኩ ቤቱን ስጎበኝ ቤት ውስጥ ያሉትን ስዕላት በእጅ የተሳሉ ስዕላቶችን እያየሁ አድንቄያለሁኝ። ስዕል አድኖዎችም የባለቤቱና የእሱን ፎቶን አየን። ከዛ ቀጥ ብለን ወደ ቤታችን